ሰላም ጤና ይስጥልን። ዛሬ በኩታ ሰደፋ ወይንም ፓርት ስሪ ተገናኝተናል። በዛሬው ቪዲዮያችን ጄቸቲሾ ወይንም ኮምፓውንድ ወርድስ ምን እንደሆኑ፣ ገባጄ ወይንም አብሪቬሽንስ የምንላቸው ምን እንደሆኑ እና መጠንቶታ ወይንም አፊክስ ብለን የምናውቃቸው ምን እንደሆኑ በደንብ በዝርዝር የምናይ ይሆናል። መጨረሻ ላይ 5 ጠቃሚ የሆኑ ጥያቄዎችን ስለምንሰራ እስከ ቪዲዮ ማብቂያ ድረስ አብራችሁን ቆዩ። እንደተለመደው ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ዛሬው ትምህርታችን እንገባለን። ኩታ ሰደፋ ፓርት ስሪ ክፍል 3 ማለት ነው። ጄቾታ ወይንም ወርድስ በአማርኛው ደግሞ ቃላቶች ማለት ነው። መጀመሪያ ጄቺ ቃል ምንድን ነው የሚለውን እኔ ጄቺ ሰገሌሌ ዱቢ ሀላ ሂካ ኬኑ ደንዳአኒ ወልፋና ሂሪሩን ከኒጃረሙ ተዬ ኦፍ ደንዴ ዳበቹን ሂከመታይሳ ከንቀቡዳ ይላል። ቃል ማለት የተለያየ ትርጉም ሊሰጡ ከሚችሉ ድምጾች የሚመሰረት ሆኖ ራሱን ችሎ መቆም የሚችልና የራሱ የሆነ ትርጉም ያለው ነው እያለን ያለው። ፈኬኛ ያው ኤግዛምፕል ወይም ምሳሌ ማለት ነው። ለፈ ይላል እዚህ ጋር። ይህ ቃል ይህ ለፈ የሚለው ቃል ላ እና ፋ ከሚሉ 2 ድምጾች ነው የተመሰረተው። ከዛ ለፈ የሚለው ቃል ተመሰረተ። መነ ይላል። አሁን ይሄ መነ የሚለው ቃል ማ እና ና ከሚሉ ድምጾች ነው የተመሰረተው። መነ። ጄቸ ኢጃሩ ቃላትን መመስረት በ3 አይነት መንገድ ልናየው እንችላለን። የመጀመሪያው ጄቸቲሾ ወይንም ኮምፓውንድ ወርድስ ብለን በእንግሊሽ ላንጉጅ ውስጥ የምናውቃቸው ናቸው። ጄቾኒ ለማፊ ለማኦልታን ወልቲ ዱፈን አከ ጄቸ ቶኮቲ ዳበተኒ ሂካዳ ቶኮ የውመን ጄቸቲሾ ጀደማ። 2 ወይንም ከ2 በላይ የሆኑ ቃላቶች እንደ አንድ ቃል ቆመው ለየት ያለ ትርጉም ያለው አንድ አዲስ ቃል ሲፈጥሩልን ያን ቃል ጄቸቲሾ እንለዋለን ነው የሚለን። ፈኬኛ ወይንም ምሳሌ ስናይ እዚህ ጋር ሮጋና ሰዲ 2 የተለያየ ትርጉም ያላቸው ቃላቶች አሉ። እዚች ጋር ስናጣምራቸው ሮክ ሰዲ ወይንም እዚህ ጋር ሃይፈን አስገብተን መለየት እንችላለን። ሮክ ሰዲ የሚል አንድ አዲስ ትርጉም ያለው ቃል ሰጡን። ይህ ቃል አሁን ጄቸቲሾ ነው ማለት ነው። 3 ጎን ማለት አይደለ? እዚህ ጋር ሮጋ የሚለው ላይ አ ሚስ እናረጋታለን። ከዛ ሰዲ የሚለው ላይ የነበረችው መጨረሻ ላይ የነበረችው ኢ ደግሞ ወደ 2 ኤ ዱበችፍቶች ትቀየራለች። ሁለተኛው ላይ ደግሞ መታ እና ዱራ የሚባሉ 2 ቃላቶች ራሳቸውን የቻሉ አሉ። ስናጣምራቸው መተዱሬ ታይትል ወይንም ርዕስ ሚሊዮን ይሰጡናል። ከፈለገን ሃይፈን አስገብተን መለየት እንችላለን። መታ ከሚለው ላይ አንድ አ ሚስ አደረግን። ከዛ ዱራ ከሚለው ላይ ደግሞ እኒህ 2ቱ ዱበችፍቶች አ የነበሩትን ወደ ኤ ቀይረናቸው መተዱሬ ያረግናቸው ማለት ነው። መተዱሬ አርገን አስቀመጥ ነው። አሁን ይሄም ስለዚህ ጄቸቲሾ ነው፣ ይሄም ጄቸቲሾ ነው። ያው እዚህ ጋር አቀያየሩ ላይ መለማመድ መሸምደድ ነው። ከልምድ አንጻር ነው የሚታወቀው። ሁለተኛው አወቃቀርን ስናይ ደግሞ የቃላትን ገባጄ ወይንም አብሪቪዬሽን ብለን የምናውቀው በእንግሊሽ ላንጉጅ ውስጥ ማለት ነው። ማለ በሬፈማ ኤራ ገባብሰኒ ጄቾታ ይራ ቁቤወን ሁነኑን በሬሱዳ። ይሄ በአጻጻፍ ስርዓት ውስጥ ረዘም ያሉ ቃላቶችን አሳጥረን የምንጽፍበት ዘዴ ነው። ያው ገባጄ ማለት አብሪቪዬሽን ወይንም ምጻረ ቃል ነው። በአማርኛ የሚባለው ምጻረ ቃል አሳጥሮ መጻፍ ማለት ነው። ፈኬኛ ስናይ ምሳሌ ስናይ ቢሮ በርኖታ ኦሮሚያ። አሁን ከቢሮ ላይ ባን ወሰድን፣ ከበርኖታ ላይ ባን ወሰድን፣ ከኦሮሚያ ላይ ደግሞ ኦን ወሰድንና ቢሮ በርኖታ ኦሮሚያ በአብሪቪዬሽን ወይንም በገባጄ በምህጻረ ቃል ጻፍ ነው ማለት ነው። ዋልዳ ሚሶማ ኦሮሚያ። አሁን እዚች ጋም ዋ ማ እና ኦን ወሰድን። ከዛ አሁን እዚህ ጋር
አብሪቪዬሽን ፈጠርን ወይንም ገባጄ ፈጠርን ማለት ነው። ቀላል ናቸው፣ መለማመድ ነው። ሶስተኛ ላይ ደግሞ መጠንቱ ወይንም በእንግሊሽ ላንጉጅ ውስጥ አፊክስ ሚለውን እናያለን። ቃመ ጄቸ ተኤ ከንቆፋቲ ሂከቡቱ ሂንቀብኔ ጄቹዳ የቃል ክፍል ሆኖ ለብቻው ትርጉም የሌለው ማለት ነው። መጠንት ወይንም አፊክስ ማለት በሁለት ከፍለን ማየት እንችላለን። መጠንቶታ ዱራና መጠንቶታ ቦዳ ብለን። መጠንቶታ ዱራ የምንለው ፕሪፊክስ ብለን የምናውቃቸው በእንግሊሽ ላንጉጅ ውስጥ፣ መጠንቶታ ቦዳ የምንላቸው ደግሞ ሰፊክስ ብለን የምናውቃቸው በእንግሊሽ ላንጉጅ ውስጥ ማለት ነው። መጠንቶታ ዱራ ወይንም ፕሪፊክስ የምንላቸው ሁንዴ ጄቻ ዱራቲ መጠኑን ሂከ ሁንዴ ጄቻ ሰና ከራ አዳ አዳቲን ከኔን ይብሰን ዮከን ጅጅረኒዳ። ምንድነው ማለት የፈለገው? ከሁንዴ ጄቻ ማለት ቤዝ ወርድ ወይንም መሰረታዊ ቃሉ ምንም ያልተጨመረበት ማለት ነው። ሁንዴ ጄቻ ከሱ ፊት ለፊት ገብተው የዛን ቃል ትርጉም የሚቀይሩ መጠንቶታ ዱራ ወይንም ፕሪፊክስ እንላቸዋለን። ፊት ለፊት ላይ ገብተው አሁን እዚህ ጋር ወል የሚለው መጠንቱ ወሊኒ ነው። የአብሮነት ቅጥያ ቅድመ ቅጥያ የምንለው መጠንቱ ወሊን የአብሮነት ቅጥያ ነው። እዚህ ጋር ደግሞ ሂን የሚለው ደግሞ መጠንቱ ገኒሳ አፍራሽ ወይንም ኔጌቲቭ ቅጥያ ነው ማለት ነው። ፈኬኛ ወል ይላል እዚህ ጋር ጃለቹ ወል የሚለውን ቅጥያ ወይንም መጠንቱ ዱራ ስናስገባበት ወል ጃለቹ መዋደድ፣ ጃለቹ መውደድ ነው። ግን ወል ጃለቹ ሲሆን መዋደድ አብሮነትን የሚያሳይ ይሆናል። እዚህ ጋር ደግሞ ወል ገርጋሩ፣ ይሄ ገርጋሩ የምንለው ሁንዴ ጄቻው ነው። ወል ሲገባበት ወል ገርጋሩ ይሆናል። መተጋገዝ፣ ገርጋሩ ማገዝ ነው። ወል ገርጋሩ መተጋገዝ ይሆናል። ሂን እና ዴሙ፣ ዴሙ ሁንዴ ጄቻ ነው። ሂን የሚለው መጠንቱ ዱራ ሲገባበት ሂን ዴሙ ያፈርሰዋል። ኔጌቲቭ ነው ብለናል። አልሄድም ማለት ነው። ይሄ መሄድ ከሆነ አለመሄድ ወይንም አልሄድም ማለት ይሆናል ማለት ነው። እዚህ ጋር ደግሞ አለና ሴራ አለ አይደለ? አልሴራ ከህግ ውጪ፣ ሴራ ህግ ነው። አለ ሲገባበት ደግሞ ከህግ ውጪ። ስለዚህ ይህ አለ የሚለው አንዷን ሚስ እናረጋታለን ስናስገባ። አለ የሚለው ምንድነው? ይሄ ፕሪፊክስ በሚገባበት ጊዜ ወይንም ይሄ መጠንቱ ዱራ በሚገባበት ጊዜ ያን ቃል ከዛ ነገር ውጪ እንደሆነ ያመላክትልናል ማለት ነው። መጠንቶታ ቦዳ ወይንም ሰፊክስ የምንላቸው ሁንዴ ጄቻ ቦዳቲ መጠኑን ሂከ ሁንዴ ጄቻ ከራ አዳ አዳቲን ከኔን ይብሰን ዮከን ጅጅረኒዳ። ይህ ደግሞ ከመሰረታዊ ቃሉ ከኋላ በመግባት የዛን መሰረታዊ ቃል ትርጉም የሚቀይሩልን ቅጥያዎች ናቸው። እዚህ ጋር ኦታ፣ ኦወን፣ ኦወን ሁለት ዋዋ ያለው ልዩነቱን እናያለን በደንብ። እነዚህ መጠንቶታ ባይና ወይንም የብዛት ቅጥያዎች ወይንም የብዛት ሰፊክሶች እንላቸዋለን። እዚህ ጋር ደግሞ ኡማ፣ ኢንሳ የምንላቸው ደግሞ መጠንቶታ ማሉማ የምንነት ቅጥያዎች ወይንም የምንነት ሰፊክሶች እንላቸዋለን። ፈኬኛ ምሳሌ ስናይ በረታ ተማሪ ነው። ኦታ ሚለውን ስናስገባበት በረቶታ ተማሪዎች ይሆናል፣ ያበዛልናል ማለት ነው። ይሄ ኦታ ምንድነው ብለናል? መጠንቶታ ባይና ሚል ውስጥ ነው የሚመደበው ወይንም የብዛት ቅጥያዎች ያልናቸው ውስጥ ማለት ነው። ስለዚህ በረታ ሚለውን በረቶታ አረገልን፣ ተማሪ ሚለውን ተማሪዎች አረገልን ማለት ነው። ሆሪ ከብት ማለት ነው። እዚች ጋር ወን ሚለው ሰፊክስ ሲገባበት ወይንም መጠንቱ ቦዳ ሲገባበት ሆሪ ወን ሆነ፣ ከብቶች ወደሚለው ቀየረልን። እዚች ጋር አንድ ዋ ያላትን ወን የምትለውን ለምን ወሰድን? ለምን ይሄኛውን አልወሰድንም? ምክንያቱም እዚህ ጋር ሁለት ኢዎች ነው ያሉት፣ ከራ ቀጥለው ሁለት ኢዎች ነው ያሉት። ስለዚህ አንድ ዋ ያለውን መጠንቱ ቦዳ ነው የምንወስደው ማለት ነው። ሆሪ ወን
አድርገን እንጽፈዋለን። ሶስተኛ ላይ ደግሞ ጋር ተራራ ወይንም ከፍ ያለ ቦታ ነው። ወን አሁን እዚች ጋር ደግሞ ሁለት ዋ ያለውን ሰፊክስ ወይንም መጠንቱ ቦዳን የወሰድነው ለምን ወሰድን? ከራ ቀጥሎ አንድ በችፍቱ ወይንም አንድ አናባቢ ብቻ ነው ያለችው። ስለዚህ ስናነበው ድምፁ እዚህ ጋር ያለው ጠበቅ እንዲልልን ግዴታ ሁለት ዋ ያለውን ሰፊክስ ወይንም መጠንቱ ቦዳ መውሰድ መጨመር አለብን ማለት ነው። እዚች ጋር ሁለት በችፍቶች ስላሉ አንዷን ዋ ያላትን ብቻ ነው የወሰድነው። እዚህ ጋር ደግሞ አንድ በችፍቱ ብቻ ስላለች መጨረሻ ላይ ሁለት ዋ ያለውን መጠንቱ ቦዳ እንወስዳለን። ከዛ ጋረወን ይሆናል፣ ተራሮች ያበዛልናል ማለት ነው። እዚህ ጋር ደግሞ ስንመጣ ጋፊ ከዛ ወን ጋፊ ወን ጥያቄዎች አበዛልን። ግን አሁን ከላይ ከነዚህ ጋር ከነዚህ ሁለቱ እንዳየነው እዚህ ጋር መጨረሻ ላይ ሁለት ዱበችፍቶች ነው ያሉት። ሁለት ዱበችፍቶች ካሉ ግን እዚች ጋር አንድ ዋ ያለውን ነው መውሰድ ያለብን የሚል ጥያቄ ሊነሳ ይችላል። እዚህ ጋር አሁን ሆሪ የሚለው ላይ ሁለት ዱበችፍቶች ስላሉ መጨረሻ ላይ አንድ ዋ ያለውን ወን የሚለውን ስለወሰድን ማለት ነው። ግን ማስተዋል ያለብን እዚች ጋር ሁለት ፋ ነው፣ ደብል ነው። አያችሁት? ሁለት ፋ ነው። ስለዚህ እዚህ ጋር ሁለት ፋ ስለሆነ እዚህ ጋር ሁለት በችፍቱም ቢሆን ቃሉ ጠበቅ ብሎ እንዲነበብልን ከአፋችን ድምጽ ጋር እንዲሄድልን ሁለት ዋ ያለውን ወን የሚለውን ነው የምንወስደው። ስለዚህ ጋፊ ወን ጥያቄዎች ብሎ ይነበብልናል። እዚች ጋር ሁለት ፋ ስለሆነ ነው። ግን አንድ ፋ ብቻ ቢሆን ኖሮ እዚች ጋር የምናስገባው ወን የምትለው አንድ ዋ ብቻ ያላትን ብቻ ነበር ማለት ነው። ግን ሁለት ፋ ነው እዚች ጋር ሁለት በችፍቱ ቢኖርም ሁለት ፋ በመኖሩ ምክንያት ሁለት ዋ ያለውን ወን የሚለውን መጠንቱ ቦዳ ተጠቀምን። ግን ሁለት እዚች ጋር ሁለት ምንም አይነት ዱቢፈማዎች ከሌሉ አንድ ዱቢፈማ ብቻ ከሆነ ካለ መጨረሻ ላይ ያሉትን ዱበችፍቶች ነው የምናያቸው። መጨረሻ ላይ ያሉት ዱበችፍቶች ሁለት ከሆኑ አንድ ዋ ያላትን ወን የምትለውን ብቻ ነው የምንወስደው። ልክ እዚህ ጋር ሆሪ ወን እንዳለው እዚች ጋር ያለችው ዱበችፍቱ እዚህ ጋር ያለው ዱቢፈማ አንድ ብቻ ከሆነ እቺም አንድ ብቻ ከሆነች ሁለት ዋ ያላትን ወን የሚለውን መጠንቱ ቦዳ እንወስዳለን ማለት ነው። ልዩነቱ ግልጽ ይመስለኛል። በርሲሳ ኡማ በርሲሱማ አሁን ሁለቱ አጠፉ። ከዛ ኡማን አስገባን። አስተማሪነት እዚህ ጋር አስተማሪ ነው በርሲሱማ ደግሞ አስተማሪነት። ኡማ የምንድን ነው የሚገልጽልን ብለናል? መጠንቱ ቦታ ማሉማ ውስጥ ነው፣ ምንነትን ነው የሚገልጽልን አይደለ? ይሄ ኡማ የምንለው መጠንቱ። ስለዚህ በርሲሱማ ይህ አሁን ባይና ብዛትን አይደለም የሚገልጽልን፣ ምንነትን ነው። አስተማሪነት እያለን ነው እዚህ ጋር አስተማሪነት። እዚህ ጋር ደግሞ ቆረ ይላል። ይሄ ደግሞ ገመገም ወይንም መገምገም ነው። ኢንሳ የሚለውን ስናስገባበት ቆሪንሳ አገማገም እንደማለት ነው። አሁን ኢንሳም ምንነትን ነው እየገለጸልን ያለው። አሁን እዚህ ጋር በርሲሱማ አስተማሪነት። እዚህ ጋር ደግሞ ግምገማ ወይንም መገምገም። እዚህ ጋር ቆሪንሳ ስንል ደግሞ አገማገም ወደሚለው ይወስደናል ማለት ነው። በመቀጠል ደግሞ ምን ያህል አውቀናል የሚለውን ራሳችንን በጥያቄዎች እንፈትናለን። ጋፊወን ጥያቄዎች። የመጀመሪያ ጥያቄ ጄቸ ሂምቤኩ ጄሉ ኬሰቲ ኩታን ሂንጄዶ ማሊ። ሂምቤኩ የሚለው ቃል ውስጥ ሂን የሚለው ክፍል ምንድን ነው እያለን ያለው። መልሳችን የሚሆነው ባለ ያለው መጠንቱ ሉራ የሚለው ይሆናል ማለት ነው። ምክንያቱም ከጄቸ ሁንዴው በፊት ነው የገባችው እቺ ሂን የምንላት ፕሪፊክስ ሆና ማለት ነው። ወይንም መጠንቱ ዱራ ሆና ነው የገባችው።
ስለዚህ ባለ ያለው ዘቤስት መልስ ይሆናል። መጠንቱ ቦዳ አይሆንም፣ ሰፊክስ ነው እያለን ነው። ይሄ ሊሆን አይችልም። ምክንያቱም ሂን የምንላት እዚች ጋ ቤኩ ከሚለው በፊት ስለገባች ማለት ነው። ጫሌ ጄቼቲሾ ይላል። ይሄ ደግሞ ሁለት ወይንም ከሁለት በላይ የሆኑ ቃላቶች አንድ ቃል ሲመሰርቱልን ነው። ይሄ ሊሆን አይችልም። ዳሌ ገባጄ ይላል። ይሄ ደግሞ አብሪቬሽን ማለት ነው፣ አሳጥሮ መጻፍ፣ ምጻረ ቃል እንደምንለው በአማርኛው። ሁለተኛ ጥያቄ ጄቾታ ገባብሰኒ በሬሱፍ መለቶኑ ገርጋሩ ከናከጡቃ ፈየደምኔ የሮ ገልሜሲኑ ካካፋ ዮኪን ከኔን ፈካተን ጄዱ ማሊን ቤከማ። ይሄ ደግሞ ምንድን ነው እያለን ያለው? ሁለተኛ ጥያቄ ቃላቶችን አሳጥረን በምንጽፍበት ጊዜ በጡቃ በመታገዝ የምንጽፍበት የአጻጻፍ ዘዴ፣ ለምሳሌ ካካፋ ብለን እንደጻፍ ነው ያ የአጻጻፍ ዘዴ ምንድን ነው እያለን ያለው። በተማማርነው መሰረት መልሳችሁን አስቡ። 3 ሰከንድ ልስጣችሁ። ኦኬ፣ ያሰባችሁ። መልሳችን ጫሌ ያለው ገባጄ የሚለው ይሆናል። ያው አብሪቬሽን ማለት ነው። እዚህ ጋር ከኔን ፈካተን የሚለው ነው። እዚህ ጋር ይሄንን አሳጥረን ጻፍ ነው። የመጀመሪያ ፊደላቸውን ወስደን ማለት ነው። ቀደም እዛ ጋር እንደ ተማማር ነው ቢሮ በርኖታ ኦሮሚያ ምናምን ብለን እንዳየ ነው። የመጀመሪያ ፊደላቸውን ወስደን ጻፈን። ከዛ መሀላቸው ላይ ደግሞ ጡቃ ወይንም ደግሞ ፉል ስቶፕ የምንለውን ተጠቅመናል ማለት ነው። ሶስተኛ ጥያቄ ጄቾኒ ለማ ዮኪን ኢሳ ኦል ወሊቲ ዱፈኒ ሂከ ሃራ ቶኮ የኡመን ጄቸቲሾ ጀደሙ። ከኔን ዲያታን ኬሳ ኢሳ ከምቱ ጄቸቲሾዳ። ሁለት ወይንም ከሁለት በላይ የሆኑ ቃላቶች አንድ ላይ መጥተው አንድ ትርጉም ያለው ቃል ሲፈጥሩልን ያን ቃል ጄቸቲሾ እንለዋለን። ከታች ከቀረቡት ውስጥ የትኛው ጄቸቲሾ ነው እያለን ያለው? 3 ሰከንድ ልስጣችሁ፣ መልሳችሁን አስቡት። ኦኬ፣ ያሰባችሁት። መልሳችን ባለ ያለው ሮክሰዲ የሚል ይሆናል ማለት ነው። ይሄ አለ ያለው በርሲሳ የሚለው አንድ ቃል ብቻ ነው፣ ሊሆን አይችልም ጄቸቲሾ። ጫለ ያለው በረቱታ የሚለውም ይሄ አንድ ቃል ነው፣ ጄቸቲሾ ሊሆን አይችልም። ዳለ ያለው ዴም የሚለውም አንድ ቃል ነው፣ ጄቸቲሾ ሊሆን አይችልም። ባለ ያለው ግን ሮጋና ሰዲ ከሚሉት ሁለት ቃሎች ተጣምሮ የተፈጠረ አንድ ልዩ ቃል ነው። ስለዚህ ሮግ ሰዲ የሚለው ጄቸቲሾ ይሆናል ማለት ነው። አራተኛ ጥያቄ ጄቸ ኦቦሉማ ጄዱ ኬሰቲ ኩታን ኡማ ጄዱ ተጃጂላ ማሊፍ ኦሌ ይላል። ኦቦሉማ የሚለው ቃል ውስጥ ኡማ የሚለው ክፍል ለምን አገልግሎት ነው ያለው? 3 ሰከንድ ልስጣችሁ፣ መልሳችሁን አስቡት። ኦኬ፣ ያሰባችሁት። ዘቤስት መልስ ጫለ ያለው ነው። መጠንቱ ቦዳተውን አመለ ዮኪን ማሉማ ይብሱፍ ሰፊክስ በመሆን ወይንም መጨረሻ ላይ የሚገባው በመሆን ምንነትን ለመግለጽ ያገለግለናል። ምክንያቱም ኦቦሉማ መጨረሻ ላይ ነው የገባው አይደለ? ኡማ ለምን አገልግሎት ነው ያለን ነው እያለ ያለው። ስለዚህ ኦቦሉማ ምንነትን ነው እየገለጸልን ያለው። ይሄ ኡማ የሚለው ምን ሆኖ መጠንቱ ቦዳ ሆኖ ጫለ ያለው ዘቤስት መልስ ይሆናል። ጄቸ ገባብሱፍ ከዚህ ጥያቄ ጋር አገናኘው። መጠንቱ ዱራ ሲል ደግሞ እዚህ ጋር ዳይሬክት እዚህ ጋር አይተን ማቆም ነው። ይሄ ባንደማ አይሆንም፣ ምክንያቱም መጠንቱ ዱራ አይሆንም፣ ፕሪፊክስ አይሆንማ ኡማ የምንለው። ስለዚህ በአይሆንም መልስ። ዳሌ ደግሞ ሁንዳ ይላል። ሁሉም መልስ ነው እያለ ነው። ሁሉም መልስ ደግሞ ሊሆን አይችልም። አምስተኛና የመጨረሻው ጥያቄያችን ጄቾታ አርማን ገዲ ኬሳ ኢሰካምቱ ሴራ በሬፋማ አፋን ኦሮሞ ሆርዶፉን ከራሲ ሪታኤን ባይና ወን ፉዳቴ። ከታች ከተዘረዘሩት ቃላቶች ውስጥ የትኛው የኦሮምኛ ቋንቋ የአጻጻፍ ስርዓትን በመከተል በትክክለኛ መንገድ ብዛትን
የሚገልጸውን መጠንቱ ቦዳ ወን የሚለውን ይወስድልናል ነው እያለ ያለው። 3 ሰከንድ ልስጣችሁ፣ መልሳችሁን አስቡት። ዘቤስት መልስ የሚሆነው ባለ ያለው ጋፊ ወን የሚለው ይሆናል ማለት ነው። አና ጫለ ያሉት በፍጹም መልስ አይሆኑም። ምክንያቱም ወን የሚለውን አሁን አልወሰዱትማ። ይሄ ድምጽ ነው። ፋ መና የሚለው ደግሞ ቃለው። አሁን ባይና ወንን አልወሰደልንም እዚች ጋር አይደለ? ስለዚህ አም ሊሆን አይችልም። የወሰደውና በትክክል የተጻፈው ነው እያለን ያለው ጥያቄው። ባ ወይንም ዳ መካከል ነው መልሳችን ሊሆን የሚችለው። ዳ ለምን አልሆነም መልሳችን? ሆሪ ወን። እዚች ጋር 2 ኢዎች አሉ። 2 ኢዎች ካሉ አንድ ዋ ያለውን ነበር የሚወስድልን። 2 ዋ ያለውን አይወስድልንም። ስለዚህ በትክክል አልተጻፈም። ዘቤስት መልስ ባለ ያለው ጋፊ ወን የሚለው ይሆናል። እዚህ ጋር 2 ኢዎች ቢኖሩም ከሱ በፊት 2 ፋዎች 2 ዱቢ ፋማዎች በተከታታይ ስላሉ ድምፁ ሲነበብ እንዲጠብቅልን 2 ዋ ያለውን ወን የሚለውን መጠንቱ ቦዳ ነው ሊወስድልን የሚገባው ማለት ነው። ቅድም ስለ መጠንቱ ያየናቸው ቪዲዮዎችን በተለይ መጠንቶታ ቦዳ ያልናቸው ላይ እነሱ ላይ ዲቴይል ተከታተሉት፣ ደጋግማችሁት። ወሳኝ ነገር ነው። የእነዚህ ልዩነት በደንብ ይገባችኋል። ዛሬ በዚህ ጨርሰናል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ አግዙን። ቀጣይ ደግሞ በኩታ አፍረፋ ወይንም ፓርት 4 እስክንገናኝ ድረስ መልካም ጊዜ